ከመጀመሪያ በፊት ግን አንድ ነገር እናስታውስ። እግዚአብሔር ታላቅነቱን በጫጫታ አይገልጽም፣ በጸጥታ ልብ ውስጥ እንጂ። ዛሬ ታሪክን የምናስታውሰው ብቻ አይደለም፣ እኛ ከሕይወት ፊት ቆመናል። ሰማይ ከመወለዱ በፊት የመሰከረለት ሕይወት፣ በትንቢት የተነገረ ልጅ፣ ከመላእክት ጋር የሄደ ሰው፣ ከክርስቶስ ጋር የተናገረ አገልጋይ። በጥንቃቄ አዳምጡ፣ ምክንያቱም ይህ ያለፈ ታሪክ ብቻ አይደለም። ይህ እግዚአብሔር በአንድ ሰው ራሱን ሙሉ በሙሉ ለእርሱ በሰጠው ሰው ውስጥ ማድረግ የሚችለውን ታሪክ የሚናገር ቪዲዮ ነው። አሁን እንጀምር። በላይኛው ግብፅ በአክሚም ግዛት ውስጥ አንዲት ሴት ትኖር ነበር፣ ዓለም ሊያውቃት ያልቻለ ግን በሰማይ የምትታወቅ። አንድ ቀን አባ ሐርሲዮስ አይኖቹን ወደ ሴት እንኳ የማያነሳ ቅዱስ መነኩሴ ከመነኩሳቱ ጋር እየተራመደ ነበር። ይህችንም ሴት ውሃ ልትቀዳ ስትሄድ አዩአት እና በድንገት ይህ መነኩሴ አስደንጋጭ ነገር አደረገ። ወደ እርሷ ቀረበ እና ጭንቅላቷን ሳማት 3 ጊዜ። መነኮሳቱ ተገረሙ። አባቴ አሉት፣ ሴትን እንኳ አትመለከትም፣ አሁን ለምን ታናግራታለህ? እሱም መለሰ፣ ልጆቼ ከዚች ሴት የጨው ቅንጣት ያህል ይወጣል፣ ዓለምን ሁሉ ጣፋጭ ያደርጋል። እግዚአብሔር የማኅፀኗን ፍሬ ባርክ፣ ሽታው በዓለሙ ሁሉ የታወቀ ይሆናል። በዚያን ጊዜ አንድ ጻድቅ መነኩሴ እንዲህ ሲል መሰከረ። በአጠገቧ መልአክ አየሁ፣ የሚነድ ሰይፍ ይዞ። ከእርሷ የሚወለደው ልጅ የተመረጡትን ቅዱሳን ልብ ያስደስታል፣ የእግዚአብሔርም ልጅ ብዙ ጊዜ ያነጋግረዋል። በግንቦት ወር 7ኛ ቀን ያ ልጅ ተወለደ። ስሙ ሲኖዳ ነበር። በልጅነቱ ሲኖዳ እንደ ሌሎች ልጆች አልነበረም። አባቱ እንዲጠብቅለት በጎችን ሰጠው። የተሰጠውንም ምግቡን ከመብላት ይልቅ ለእረኞች ሰጠው። እርሱም ራሱ እስከ ማታ ድረስ ጾመ። ሌሊት ሌሎች ሲተኙ ወደ ውሃ ጉድጓድ ወረደ። እዚያ በብርድ በጨለማ ቆሞ ጸለየ እስከ ንጋት ድረስ። ክረምትም አላቆመውም፣ ረሃብም አላቆመውም፣ ድካም አላቆመውም። ልቡም ሙሉ በሙሉ ለእግዚአብሔር ነበር። አባቱ ወደ አባ አብጎል አመጣው ለመባረክ። ነገር ግን አባ አብጎል ሕፃኑን ሲያይ ያልተጠበቀ ነገር ተከሰተ። በመጀመሪያ ከመባረክ ይልቅ የልጁን እጅ አነሳ፣ በራሱም ላይ አደረገው። እንዲህም አለ፣ ሲኖዳ ባርከኝ፣ ለብዙዎች ታላቅ አባት ለመሆን ብቁ ነህና። ከዚያ ቀን በኋላ ሰማይ በግልጽ ተናገረ። ከሰማይም እንዲህ የሚል ድምፅ መጣ፣ እነሆ ሲኖዳ ለመላው ዓለም የባሕታውያን መሪ ሆኖ ተሾመ። በጾም በጸሎት በዝምታ በፍቅር ከዓመት ወደ ዓመት በዓለም ላይ ብርሃን ሆነ። ከዕለታትም በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ 3 ነገሮችን ይዞ ተገለጠለት። የኤልያስን አስኬማ፣ የ3 ደቂቅን ቆብና የመጥምቁ ዮሐንስን ቅናት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዞሃል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ሲኖዳም ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች፣ ለሰዎች ሁሉ መመሪያ የሚሆን ሥርዓትን ሠራ። ከዚያም ቀውስ ተከሰተ። በኤፌሶን 200 ጳጳሳት ተሰበሰቡ፣ እውነቱን ከንስጥሮስ ለመከላከል። ሲኖዳ ከሊቀ ጳጳሳቱ ቄርሎስ ጋር ሄደ። እውነት ከስህተት ጋር ቆመች። ንስጥሮስ ንስሐ ለመግባት ፈቃደኛ አልሆነም። እናም ተፈረደበት። አውግዘውም ለይተው አሳደዱት። ነገር ግን በመመለሻ ጉዞ ሌላ ተአምር መጣ። መርከበኞቹ ሲኖዳ መርከቡን እንዲሳፈር አልፈቀዱለትም። ስለዚህ ሲኖዳ ጸለየ። ወዲያውኑ ደመና ታየ፣ አነሳው፣ ተሸከመችውና አባ ቄርሎስ በመርከቡ ውስጥ እያለ በበላዩ በአንጻሩ አደረሰችው እና ወደ ባህሩ አሻገረችው። መርከቧ ስትደርስ ቀድሞውኑም እዚያ ነበር። ሊቀ ጳጳሳቱም ሰላምታ ሰጠው። ሰላም ላንተ ይሁን። በመርከቧም ውስጥ የነበሩት በጸሎትህ አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህን ያህል ጸጋ የሚሰጥ እግዚአብሔርንም አከበሩ። ነገር ግን ታላላቅ ተአምራት በሕዝብ ዘንድ አልተገለጠም፣ ለእርሱ ብቻ ግን ድብቅ ነበሩ። በገዳሙ ውስጥ ጸጥታ ሆነ። በእኩለ ሌሊት ከልጆቹ መነኮሳት ጋር ጸሎት አደረገ። ጌታ ኢየሱስ ክርስቶስም ብዙ ጊዜ ተገለጠለት። ክርስቶስም አነጋገረው፣ የመድኃኒታችን እግሩንም አጠበው፣ እጣቢውንም ጠጣው፣ ምስጢራትም ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ አበረታውና ከእርሱ ተለየ። ሲኖዳ አሁን 120 ዓመት ከ2 ወራት ሆኖታል። ሰውነቱ ደከመ፣ መንፈሱ ግን አሁንም ብሩህ ነው። የመጨረሻው ሰዓት ሲቃረብ ጌታ ኢየሱስ ክርስቶስ እንደገና ወደ እርሱ መጣ። ሲኖዳም ጌታዬ ፈጣሪ ልዩ ሦስትነትን እና ጌትነትን ስለሚነቅፉ ከሃዲያን ወደ ጉባኤው እንዲሄድ እንደ በፊቱ ታበረታኛለህን? አለው። ጌታም በዝግታ መለሰለት፣ ጓደኛዬ ሲኖዳ ሕይወት 120 ዓመት ከ2 ወር ደርሷል። ከ9 ዓመት ጀምሮ የገዳማዊ ልብስ ለብሰሃል። ከዚያ በኋላ 111 ዓመት ከ2 ወር እስካሁን ድረስ ኖርክ። አሁንስ ድካምህ ተጠናቀቀ።
በዚያን ጊዜ የቅዱሳን ማኅበር በዙሪያው ተሰበሰቡ። ሲኖዳ እንዲህ አለ፣ አንሱኝ ለጌታዬ ሰግድ ዘንድ። እነርሱም አነሱት፣ ለጌታችንም ሰገደለት። ከዚያም ወደ ልጆቹ ዞረ። ሰዓቱ ደርሷል፣ ለእግዚአብሔር አደራ ሰጣችኋለሁ፣ ታማኝ ሁኑ፣ ለአባታችሁ ለዊዳም ታዘዙ፣ ከእኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ጌታችን ኢየሱስ ክርስቶስም የመረጥሁህ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወትህ ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔ ና አለው እና በሰላም ነፍሱን በእግዚአብሔር እጅ አሳልፎ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን።